እንደምን አረፈዳችሁ ተከታታዮቻችን። ይህ በየጊዜው የሚቀርብላችሁ የኢትዮጵያ የሀበሻ አርቲስቶችን በሚመለከት አዳዲስ ነገሮችን ይዞ ከተፍ የሚል አዳዲስ ዜናዎችን የሚያመጣው የኢትዮ ሴሌብሪቲ የዩቲዩብ ቻናላችን ነው። እንግዲህ አዳዲስ የኢትዮጵያ አርቲስቶች ጋር የተያያዙ ዜናዎችን ማግኘት የምትፈልጉ ከሆነ የደወል ምልክቷን በመጫን እንዲሁም ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጥሪያችንን እናቀርባለን። ዛሬ ይዘንላችሁ የመጣ ነው በተለያዩ ፊልሞች ላይ የምናውቃትና ተወዳጅ የሆነችው በኢንስታግራምም ከ1 ሚሊዮን በላይ ተከታዮች ያሏት ተወዳጇ አርቲስት ሰላም ተስፋዬ በሚመለከት ነው። ሰላም ተስፋዬ ከወዳዴ ጾም 1 ሳምንት በኋላ ከኢንስታግራም ላይ ከምታደርገው አክቲቭ የሆነ ንቁ እንቅስቃሴ ራሷን አግልላ የቆየችበት ሁኔታ ነበረ እና ኦልሞስት 3 ወር ድረስ ራሷን ከኢንስታግራም ወይም ከሶሻል ሚዲያ አግልላ ቆይታለች። የተለያዩ ድርጅቶች በብራንድ አምባሳደርነት ስትሰራ የምናውቃት ሰላም ተስፋዬ ራሷን ካገለለች በኋላ ኦልሞስት ከ3 ወር በኋላ በአዲስ ነገር ከተፍ ብላለች። ሰላም ተስፋዬ ከጠፋች በኋላ ይዛ በመጣቻቸው ፎቶዎች እንግዲህ ኤስአር ኮስሞቲክስ የሚል አዲስ ቻናል በአሁኑ ወቅት ከ5000 በላይ ተከታዮች በኢንስታግራም ያለው ቻናል ነው። እንዲሁም አንድ ሰው ነው ፎሎ የሚደረግበት እና ያው ስንገምት ሰላም ሮማን ኮስሞቲክስ በሚል የራሷን ኮስሞቲክስ እንደከፈተች ወይም የራሷን ብራንድ ይዛ እንደመጣች ተስፋ እናደርጋለን። ያው ሴቶች ሲሰሩ እናበረታታለን እና ሰላም ተስፋዬ ኤስአር ኮስሞቲክስ ማስተዋወቅ በሚመስል ይህንን የኮስሞቲክስ ቻናል ታግ በማድረግ ፎቶዎችን፣ ቪዲዮዎችን እየለቀቀች ትገኛለች። ወይ የራሷ ብራንድ ኮስሞቲክስ ነው ወይም አዲስ የተፈራረመችው የብራንድ ነው ተብሎ ይታሰባል። ያው ሰላም ተስፋዬ እንደሚታወቀው በኢትዮጵያ ፊልም ላይ በጣም ተወዳጅነትን ካተረፉና በጣም ብዙ ወዳጆች ካላቸው ደርባባ ከሚባሉ ሴት አርቲስቶች መሀል ትጠቀሳለች። ሰላም ተስፋዬ ያው እንደሚታወቀው ታዋቂ የምንወዳቸው ደርባባ ሶሻል ሚዲያ ላይ ኢንፍሉዌንሻል የሆኑ ጓደኞች አሏት እና አቢሲኒያ እነ ሚና ተስፋዬ ይሄንን ስራዋን ያስተዋወቁበት ወይም ሪፖስት ያደረጉበት ሁኔታዎች አሉ። ያው እና አቢሲኒያ የሚታወቅ ነው። ሰላም ተስፋዬ ስታገባ ያጀባት ሚዜዎቿ የነበሩ ኤደን ገብረስላሴም የዛው ክሩ ወይም ስኳድ አባል ነች። ኤደን ገብረስላሴ የታዋቂ ድምፃዊ የአብርሃም ባለቤት እሷም አለች። እንዲሁም ሚና ተስፋዬ እንግዲህ እንደሚታወቀው የማራማዊት አባተ ከዝን ወይም የአክስት ወይም ያጎት ልጅ ናት እና የሰላም የቅርብ ጓደኛዋ ናት። በተለይም ሰላም ተስፋዬ በፊት ከነበሯት ጓደኞች በተለይም በስም ለመጥራት ያህል ከነ ናርዶስ ቤላ ጋር ከተለያየች በኋላ ብዙ ጊዜዋን ከነሱ ጋራ እንደምታሳልፍ የሶሻል ሚዲያ በተለይም የኢንስታግራም ፖስቶቿ ይናገራሉ እና
እነሱም እንግዲህ ቅርብ ጓደኞቿ እንኳን ደስ አለሽ ያሏት ሁኔታዎች አለ። እንግዲህ ሴቶች ሲሰሩ ሲጥሩ እናበረታታለን፣ ከጎን እንሆናለን እና እንግዲህ ሰላም ተስፋዬ ኦፊሻሊ ምን ይዛለን እንደመጣች የገለጸች ባይሆንም በቅርቡ ይህንን ይፋ እንደምታደርግ ይጠበቃል እና በተለይም እኛ ሴቶች ወንዶችን ብንሆን ሴቶችን ማበረታታት የምንወድ የሚወዱ ወንዶች እንደሚያበረታቷት አለሁልሽ እንደሚሏት ሰክሰስፉል እንደምትሆን ፈጣሪም ከፈቀደ ይሄ ብራንድ ዓለም አቀፍ እንደሚሆን ተስፋ እናደርጋለን። መልካም እድል ከወዲሁ ለሰላም ተስፋዬ እንመኛለን። ተጨማሪ ይህንን ጉዳይ በሚመለከት መረጃዎችን ካገኘን ለእናንተ ለተመልካቾቻችን ለአድማጮቻችን ሼር ማድረጋችን ግዴታ ነው የሚሆነው። ስለዛ እናንተ ሰብስክራይብ እንዲሁም የደውል ምልክቷን ቪዲዮዎችን ስንለቅ እንድታውቁ የደውል ምልክቷን የተጫናችሁ ትተባበሩናላችሁ። ተደጋግፈን ተያይዘን የምናድግ ይሆናል። ኢትዮጵያ ለዘላለም ትኑር። መልካም ጊዜ። አዳዲስ ዜናዎችን ይዘን ነገ እንመለሳለን። እንወዳችኋለን።